ለተከታታይ 30 ዓመታት ያህል አብይ ጾምን ብቻ እየጠበቀ ጦርነትን ይከፍታል። ይህንን ሰው ዳግም ጦርነት እንዳይከፍት አድርገው ያስቆሙት የደብረ ሊባኖሱ ገዳም መነኩሴ ነበሩ። እንዴት? በአፄ ልብነ ድንግል ዘመነ መንግስት የሐረር ኤሚር የነበረው ማዕፉድ ክርስቲያንን ገድሎ ቤተክርስቲያንን አቃጥሎ ሕፃናትን የሚያጠምቅ ምዕመንን የሚባርክ ካህን እስኪጠፋ ድረስ መከራ አድርሷል። ማዕፉድ የገደለውን ገድሎ ያጠፋውን አጥፍቶ የተማረከውን ሕዝብ በሚቀጥለው ዓመት በአብይ ጾም ወቅት ስለሚመጣ ለወታደሮችና ለፈረሶች የሚሆን እህል በደንብ አምርታችሁ ጠብቁኝ ብሎ ማስጠንቀቂያ ይሰጣቸው ነበር። ነጋ ወልደ ሥላሴ ባለታሪክ ኢትዮጵያ በሚለው መጽሐፋቸው ላይ ገጽ 118 ላይ እንዲህ ብለዋል። ማዕፉድ ክርስቲያኖችን ለማጥቃት አብይ ጾምን እንደ ምቹ ጊዜ የሚቆጥርበት ምክንያት ምዕመናን በዚህ ወራት በጾምና በጸሎት ተወስነው ከእግዚአብሔር ጋር የሚገናኙበት፣ ስለ ቤተ ክርስቲያን ስለ ሀገራቸው የሚጸልዩበት ወቅት ስለሆነ ነው። ጾም ክርስቲያኖችን ስለሚያደክማቸው ማጥቃት እችላለሁ ብሎ የተነሳው ማዕፉድ በተከታታይ ለ30 ዓመታት ያህል ወረራ ያካሄደው በአብይ ጾም ወቅት ነበረ። ማዕፉድ በስተምስራቅ በኩል የሚገኙ አብዛኞቹን የኢትዮጵያ ግዛቶች ምድረ በዳ አድርጓቸዋል። በርካታ ክርስቲያኖችን ገድሏል። አብያተ ክርስቲያናትን አቃጥሏል። ፖርቹጋላዊ የታሪክ ጸሐፊ ፍራንቺስኮ አልቬሬዝ ማዕፉድ አብይ ጾምን እየጠበቀ ጦርነት እንደሚከፍት በመጽሐፉ ላይ ጽፏል። ማዕፉድ በአንድ ወቅት ጦርነቱ ከመጀመሩ በፊት እንዲህ አላቸው። ከመካከላችሁ አንድ ሰው ከኔ ጋር ደፍሮ የሚዋጋ ካለ ይምጣና ይሞክረኝ ብሎ ለሕዝቡ ጠየቀ። በዚህ ሰዓት ላይ የደብረ ሊባኖስ ገዳም መነኩሴ የነበሩት ከሕዝቡ መሃል ተነስተው እኔ ያለው እግዚአብሔር ከኛ ጋር አለ ብሎ ከማዕፉድ ጋር ለመቅጠም ወደ ሜዳ ወጣ። ይህ አባት አባ ገብረ እንድርያስ ሲባሉ የማዕፉድን አንገት በጎራዴ ቀሉት። ከዚህም በኋላ ክርስቲያኖች የማዕፉድን ጦር ድል አደረጉ። አባ ገብረ እንድርያስ እስከ ግራኝ አህመድ ጦርነት መነሳት ድረስ የነበረ ሰው ሲሆን በቀድሞ ሕይወቱ ወታደር የነበረ ሰው ነው። በግራኝ አህመድ ወረራ ጊዜም በክርስቲያኖችና በቤተ ክርስቲያን ላይ የሚደርሰውን መከራ ተመልክቶ ስለ ቤተ ክርስቲያን ስለ ሀገሬ ዝም አልልም ብሎ ጦርነትን የወጣ ሰው ነበረ። በዚያ ጊዜ ስለ ቤተ ክርስቲያን ክብርና ስለ ሀገር ሰላም ብሎ መስዋዕት ለመክፈል በሜዳ ላይ መስዋዕት የሆነ አባት ነው። ሰላም እግዚአብሔር ይብዛላችሁ። ሐዋርያት ባብጥሊሶሙ